መሬት ወስደው ወደ ስራ ያልገቡ 5 አልሚዎች መሬታቸው መነጠቁ ተገለጸ። በአማራ ክልል ደቡብ ጎንደር ዞን መሬት ወስደው ወደ ስራ ያልገቡ 5 አልሚዎች መሬት መነጠቃቸው ተገልጿል። በዞኑ 4.56 ቢሊዮን ብር ካፒታል አስመዘገቡ ባለሀብቶች የኢንቨስትመንት ቦታ መስጠቱን የደቡብ ጎንደር ዞን አስታውቋል። የደቡብ ጎንደር ዞን ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ክንዴ መኪ በበጀት ዓመቱ 68 ባለሀብቶች የኢንቨስትመንት ፍቃድና ቦታ መስጠታቸውን ገልጸዋል። ኢንቨስትመንት ቦታ የወሰዱ 65ቱ ባለሀብቶችም 4.56 ቢሊዮን ብር ካፒታል ያስመዘገቡ መሆናቸውንም ገልጸዋል። ፕሮጀክቶቹ ለ7500 ዜጎች የስራ ዕድል እንደሚፈጥሩም ተናግረዋል። አብዛኞቹ ወረዳና ከተማ አስተዳደሮች መሰረተ ልማት የተሟላላቸውና ለልማት ምቹ እንደሆኑ ጠቅሰዋል። አክለውም ወደ ልማት ያልገቡ 3 ባለሀብቶች መሬት ተነጥቋል ነው ያሉት። ቦታ ከወሰዱ በኋላ ወደ ስራ ለማይገቡ ባለሀብቶች አስፈላጊው ድጋፍና ክትትል እንደሚደረግም ተናግረዋል። በተጨማሪም ከድጋፍ በኋላም 2 ባለሀብቶች መሬታቸው መንጠቁንና ለ8 ባለሀብቶች ደግሞ በተለያዩ ደረጃዎች ማስጠንቀቂያ ተሰጥቷል ብለዋል። የኢንዱስትሪና ኢንቨስትመንት ጽህፈት ቤት ኃላፊ የሺ መንግስትን በበኩላቸው በከተማ አስተዳደሩ 24 ባለሀብቶች መስማራታቸውን ገልጸዋል። በዚህም ለ150 ሰዎች የስራ ዕድል ተፈጥሯል ነው ያሉት። ኬንያ በቁጥጥር ስር ከዋሉት ስደተኞች መካከል 70% የሚሆኑት ኢትዮጵያውያን ናቸው ተባለ። በኬንያ በአንድ አመት ውስጥ በቁጥጥር ስር ከዋሉ መደበኛ ያልሆኑና ሰነድ አልባ ስደተኞች መካከል ከ70% በላይ የሚሆኑት ኢትዮጵያውያን መሆናቸውን ዘ ኢስት አፍሪካን ጋዜጣ አስግቧል። ይህ ቁጥር በኢትዮጵያ ባለው ግጭትና ለመረጋጋት ሳቢያ እየጨመረ የመጣውን ድንበር ተሻጋሪ ስደት መጠን ያሳያል ነው የተባለው። በፕሬዝዳንት ዊሊያም ሩቶ ለኬንያ ፓርላማ የቀረበውና ከመስከረም 2017 እስከ ነሐሴ 2017 ዓመተ ምህረት ያለውን ጊዜ የሚሸፍነው አመታዊ የብሔራዊ ደህንነት ሁኔታ ሪፖርት እንደሚያሳየው በቁጥጥር ስር ከዋሉ 953 ስደተኞች መካከል 670ዎቹ ወይም 70.3% የሚሆኑት የኢትዮጵያ ዜጎች መሆናቸው ተነግሯል። ከኢትዮጵያውያን በመቀጠል ሶማሊያውያን፣ ብሩንዲያውያንና ኤርትራውያን በቅደም ተከተል ተጠቅሰዋል። የኬንያ ባለስልጣናት የኢትዮጵያን ስደተኞች ቁጥር በከፍተኛ ሁኔታ ሊጨምር የቻለበት ምክንያት በአማራና በኦሮሚያ ክልሎች ባሉ ግጭት እንዲሁም በትግራይ ክልል ከቀጠለ የፖለቲካ ውጥረት ምክንያትነት ተጠቅሷል። በተጨማሪም ፕሬዝዳንት ሩቶ የኬንያ የተሻለ ማህበራዊና ኢኮኖሚያዊ ሁኔታ ስደተኞች ለተሻለ የትምህርት የኢኮኖሚና ማህበራዊ እድሎች ፍለጋው ዳሪቱ እንዲገቡ ያደረገ ነው ሲሉ ተናግረዋል። ኬንያ ለምስራቅና መካከለኛው አፍሪካ እንዲሁም ከአፍሪካ ቀንድ ለሚነሱ መደበኛና መደበኛ ላልሆኑ ስደተኞች ዋና የመሸጋገሪያ ማዕከል መሆኗንም ሪፖርት ገልጸዋል። ጋር ስላላችሁ እጅግ አድርገን እናመሰግናለን። የተከበራችሁ አድማጮቻችን ሀገራውን እዚህ ጋር እናብቃና ከባህር ማዶ ወዳገኘናቸው ስናመራ አፍሪካን ቀዳሚ ያደረግን የኮት ዲቯር ገዢ ፓርቲ በፓርላማ ምርጫ አብላጫ ድምጽ ማግኘቱ ተሰማ። በኮት ዲቯር ባለፈው ቅዳሜ በተካሄደው የፓርላማ ምርጫ ገዢው የዲሞክራሲና የሰላም ፓርቲስቶች ጥምረት አብላጫውን መቀመጫ ማሸነፉ ተሰምቷል። የምርጫ ኮሚሽኑ በትላንትናው ዕለት ይፋ ባደረገው የቅድመ ውጤት መግለጫ ፓርቲው በብሔራዊ ምክር ቤቱ ካሉት 255 መቀመጫዎች መካከል 197ቱን መቆጣጠር መቻሉን አስታውቋል። እንደ ኮሚሽኑ መረጃ ከሆነ ድምጽ ለመስጠት ከተመዘገቡት 8.5 ሚሊዮን ዜጎች መካከል በምርጫው የተሳተፉት 35.4% ያህሉ ብቻ ናቸው ብሏል። በሌላ በኩል ዋናው ተቃዋሚ የኮት ዲቯር ዲሞክራሲያዊ ፓርቲ 32 መቀመጫዎችን ሲያሸንፍ የግል ተወዳዳሪዎች ደግሞ 23 መቀመጫዎችን ማግኘታቸው ተገልጿል። የታሩት ጥቂት መቀመጫዎች ዘ ኦክስዴል ለልማት የተሰኘውን ፓርቲ ጨምሮ ለሌሎች ትናንሽ ፓርቲዎች መድረሳቸው ተዘግቧል። የምርጫ ሂደቱን በተመለከተ ኮሚሽኑ ጥቂት የማይባሉ የጸጥታ ችግሮች ማጋጠማቸውን ጠቁሟል። በተለይም በማርኮሪ ምርጫ ክልል በተከሰተ ግጭት በ5 ምርጫ ጣቢያዎች የድምጽ መስጫ ሳጥኖች መውደማቸው ቢገለጽም የክስተት ግን በአጠቃላይ የምርጫው ታማኝነት ላይ ያመጣው ተጽዕኖ የለም ተብሏል። በአገሪቱ የምርጫ ሕግ መሰረት ተወዳዳሪዎችና የፖለቲካ ፓርቲዎች ቅሬታ ካላቸው በ5 ቀናት ውስጥ አቤቱታቸውን ማቅረብ እንደሚችሉ ተጠቁሟል። የቀረቡ ቅሬታዎች ተመርምረው ካለቁ በኋላ የሀገሪቱ ከፍተኛ ፍርድ ቤት የመጨረሻውን ውጤት በሚቀጥሉት ቀናት ይፋ ያደርጋል ተብሏል። ይህ የፓርላማ ምርጫ የተካሄደው ፕሬዝዳንት አላሳን ኦዋታራ አሸናፊ በሆኑበት የጥቅምት ወር ፕሬዝዳንታዊ ምርጫ ማግስት ነው ሲል አናዶሉ በዘገባው አስታውሷል። የቀድሞ ፕሬዝዳንት ሎረንት ግባግቦ የሚመሩት የኮት ዲቯር አፍሪካውያን ህዝቦች ፓርቲ ምርጫው ነጻ፣ ፍትሃዊና ታማኒ እንዲሆን የሚያስችሉ ቅድመ ሁኔታዎች አልተሟሉም በሚል በምርጫው ሳይሳተፍ ቀርቷል።
የየመን ፕሬዝዳንታዊ ምክር ቤት የኤምሬትስ ጦር አገሪቱን ለቆ እንዲወጣ አዘዘ። የየመን ፕሬዝዳንታዊ አመራር ምክር ቤት በአገሪቱ የሚገኙ የተባበሩት አረብ ኤምሬትስ ጦር ኃይሎች በ24 ሰዓት ውስጥ ለቀው እንዲወጡ ትዕዛዝ ማስተላለፉ ተነግሯል። ምክር ቤቱ ትዕዛዙን ያስተላለፈው ከኤምሬትስ ጋር የነበረውን የጋራ መከላከያ ስምምነት በይፋ መሰረዙን ተከትሎ ሲሆን ይህም በየመን የእርስ በእርስ ጦርነት ውስጥ አዲስና አሳሳቢ ውጥረት መፍጠሩ ተሰምቷል። የምክር ቤቱ ኃላፊ ረሻድ አል አሊሚ በዛሬው ዕለት ለ90 ቀናት የሚቆይ አስቸኳይ ጊዜ አዋጅ መታወጁን ገልጸዋል። እንዲሁም ለ72 ሰዓታት የሚቆይ የየብስ የባህርና የአየር ድንበር መዘጋት እንዲተገበር ትዕዛዝ ሰጥተዋል ሲል ቲአርቲ ወርልድ ዘግቧል። ውጥረቱና የናረው ሳውዲ አረቢያ የሚመራው ጥምር ጦር ከተባበሩት አረብ ኤምሬትስ ተነስተው ሙካላ ወደብ የደረሱ 2 መርከቦች ላይ ጥቃት መፈጸሙን ተከትሎ ነው ተብሏል። መርከቦቹ የኤምሬትስ ድጋፍ ለሚደረግለት የደቡብ የሽግግር ምክር ቤት ታጣቂዎች የሚሆን ከፍተኛ መጠን ያለው የጦር መሳሪያና ወታደራዊ ተሽከርካሪዎችን ሲያራግፉ እንደነበረ የጥምር ጦሩ ቃል አቀባይ ገልጸዋል። ሳውዲ አረቢያ በበኩሏ የተባበሩት አረብ ኤምሬትስ የየመን ጥያቄ አክብራ ጦሯን እንድታስወጣና ለማንኛውም ወታደራዊ ቡድን የምታደርገውን የገንዘብና የትጥቅ ድጋፍ እንድታቆም ጥሪ አቅርባለች። ፕሬዝዳንታዊ ምክር ቤቱ ይህን ውሳኔ ያስተላለፈው በኤምሬትስ የሚደገፉት የደቡብ ተገንጣይ ኃይሎች የሀድራማውትና የአልማህራ ግዛቶችን በኃይል መቆጣጠራቸውን ተከትሎ ነው ተብሏል። ፕሬዝዳንት አል አሊሚ ድርጊቱን ተቀባይነት የሌለው አመጽ ሲሉ